ሰላም ክቡራን ቤተሰቦቻችን ሰላም በያላችሁበት ለሁላችሁም ይሁን። ውድ ቤተሰቦቻችን አሃዱ 94.3 የኢትዮጵያውያን ድምጽ የሆነው ሬዲዮ ጣቢያ ዘውትር ማክሰኞ ከ10 እስከ 12 ሰዓት ድረስ ወደ እናንተ የሚደርሰው አውቶሞቲቭ ጆርናል የተሰኘው መሰናዳችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ውድ ቤተሰቦቻችን ያው እንደተለመደው በዓለም ዙሪያና እንዲሁም ደግሞ በሀገራችን ውስጥ የሰማናቸውን አዳዲስ የሆኑ በአውቶሞቲቭ ኢንዱስትሪ ዙሪያ የሰማናቸውን ትኩስ መረጃዎችን ወደ እናንተ እናቀርባለን። ዜናዎችን እናሰማቸዋለን። አጠራጠር አድርገን ቶታል ኢነርጂ በኢትዮጵያ ውስጥ ለረጅም ዓመታት ሲያካሄድ የነበረውን የነዳጅ አቅርቦት ምርቶችን ማከፋፈል ስራውን ማርኬቲንግ ኤንድ ሰርቪስ ለመሸጥ ለሌላ ኩባንያ ጋር ስምምነት መፈራረሙን ሰምተናል። ይሄ ማለት ግን ቶታል ከሀገር ውስጥ ነቅሎ ይወጣል ማለት አይደለም። ይሄ ዜናን ወደ እናንተ እናደርሳለን። ባትሪ በጣም በተለይ ባትሪን ዜሮ አድርጎ ዜሮ እስከሚሆን ድረስ የምትነዱ አሽከርካሪዎች የኤሌክትሪክ መኪናን ባትሪን ዜሮ እስኪገባ ድረስ መጠቀም ወይም አሟጥጦ ማቆም በቴክኒክ ቋንቋ ዲፕ ዲስቻርጅ የሚባለውን ነገር ይሄ ድርጊት በጣም ብዙዎቹ ላይ የታየ ነው ያለው። ለኤሌክትሪክ መኪና ባትሪ ሞት ዋነኛው ወይም ደግሞ ለከፍተኛ መጎዳት መንስኤ ባትሪን ዜሮ እስከሚሆን ድረስ መንዳት ነውና በጣም ጥንቃቄ አድርጉ። ይህን እነግራቸዋለን። ክቡራን ቤተሰቦቻችን ስለ ጎርፍ ሲናንሳ ክረምትም ነው፣ አንዳንድ ቦታዎችም ደግሞ ጎርፍ ይታያሉ። የከተማ አስተዳደርም በዚህ ጎርፍን በተመለከተ ከፍተኛ ግብረ ኃይል አቋቁሞ ጎርፍ ወዳለባቸው አካባቢ ላይ ቅድመ ጥንቃቄዎችን እወስዳለሁ የሚል መረጃዎችም ወጥተዋል። ነገር ግን የኤሌክትሪክ መኪኖች ማለትም ኢቪስ የጎርፍ ውሃንን በተመለከተ ብዙ ሰዎች ኤሌክትሪክ ውሃ ስለማይስማሙ አደገኛ ሊሆን ይችላል የሚል ስጋት አላቸው። ነገር ግን የኤሌክትሪክ መኪናዎች ከነዳጅ መኪናዎች በተሻለ መልኩ ውሃን እንዲቋቋሙ ተደርገው የተሰሩ ናቸው። ይህን ያህል ስጋትም የሚያስገባ ነገር አይደለም። ከነዳጅ መኪና ይልቅ የኤሌክትሪክ መኪናዎች ውሃ እንዳያስገቡ በጣም በእጅጉን በጥንቃቄና በከፍተኛ ቴክኖሎጂ የተሰሩ ናቸው። ነገር ግን በጎርፍ ወቅት ሊያደርጉት የሚገቡ ዋና ጥንቃቄዎች አሉ። ጎርፍ ላይ እንደፈለጉ ሊሆኑም አይችሉም። የጎርፉ መጠን ማወቅም ያስፈልጋል። ይህን ወደ እናንተ እናቀርባለን። በጣም ሌላው ቴስላ ከባህር ማዶ የሰማነው የአሜሪካ ባለስልጣናት ከቁጥጥር ውጪ ሆኖ የሰው ሕይወት ባጠፋው ቴስላ መኪና ላይ ምርመራ እናደርጋለን ብለዋል። ቴስላ በጣም የሰው ሕይወትን አጥፍቷል። ውድ ቤተሰቦቻችን ከዚህ ጋር እንግዲህ በተያያዘ ወደ እናንተ የምናደርሳቸው የተለያዩ መረጃዎች አሉን። አብራችሁን ቆዩ። በጣም አዝናኝ የሆነም ከዚህ ቀደም በሪሞት ኮንትሮል እየታገዘ የመጸዳጃ ቤትን ቆሻሻ የሚመጥ መኪና መጥቷል። ቁጭ ብሎ በሪሞት ኮንትሮል ሽንት ቤቶት ይመጠጣል። እዚህ ላይ ደርሰናል። እንደፈለገ የሽንት ቤት መጣጩ ቱቦ በሪሞት ኮንትሮል ጠጋ ብሎ እዛ ጋር ጎትተው አምጣው ዋው ጨምር ምናምን ነገር የለም። ይሄ በጣም አስገራሚ ቴክኖሎጂ ነው። በጣም ከዚህ ጋር በተያያዘም ወደ እናንተ የምናደርሰው መረጃ ይኖራል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ነው የምናልፈው። ቶታል ኢነርጂ በጣም የረጅም ዓመት እንግዲህ በኢትዮጵያ የነዳጅና የመኪና ቅባቶች ዘይቶችን በመሸጥ የሚታወቀው ቶታል በኢትዮጵያ ውስጥ ለረጅም ዓመታት ሲያካሄድ የነበረውን የነዳጅና የቅባት ምርቶችን ማከፋፈል ስራውን ማለትም ማርኬቲንግ ኤንድ ሰርቪስ ለመሸጥ ከሌላ ኩባንያ ጋር ስምምነት መፈራረሙን ሰምተናል። ቶታል በኢትዮጵያ ያለውን ንግድ የሚረከበውም በምስራቅ አፍሪካ ማለትም ኬንያ፣ ታንዛኒያ፣ ኡጋንዳና ሌሎችም ሀገራት ላይ በስፋት የሚንቀሳቀስ ትልቅ የነዳጅ ኩባንያ እንደሆነ ነው የሰማነው። ይህ እንግዲህ ከቶታል ኢነርጂ ኩባንያ በምስራቅ አፍሪካ ያለው የንግድ ስትራቴጂ ለመቀየርና ንብረቶቹን ለመሸጥም መስማማቱን ነው የሚገልጽ መረጃዎች የወጡት።
ቶታል ለምን መውጣት ፈለገ የሚባለው እንግዲህ በአንደኝነት ከኢትዮጵያ ብቻም ሳይሆን ከሌሎችም የአፍሪካ ሀገራትም ተመሳሳይ የችርቻሮ ንግዶችን እየሸጠ ነው የሚገኘው። ዋና ዋና ምክንያቶቹ ተብለው የሚገመቱት እንግዲህ ቶታል ለመውጣት አንደኛ የስትራቴጂ ለውጥ አድርጌያለሁ ነው የሚለው ኩባንያው። ትኩረቱ ከነዳጅ ችርቻሮ ወይም ደግሞ ማደያዎች ይልቅ ወደ ትልልቅ የኢነርጂ ፕሮጀክቶች፣ ታዳሽ ኃይል እና የተፈጥሮ ጋዝ ምርት ላይ ለማድረግ ማቀዱን ነው የሰማነው። ቶታል ጠቅልሎ ወጣ ማለት ማደያዎቹ ይዘጋሉ ማለት አይደለም። አንዳንድ የማህበራዊ ሚዲያው ላይ ቶታል ጠቅልሎ ሊወጣ ነው የሚል መረጃዎች ናቸው የሚወጡት። ነገር ግን በጣም በምስራቅ አፍሪካ ላይ ግዙፍ ለሆነ ካምፓኒ ነው ሽያጩን የሚያስረክበው። ይልቁን በሂደት ማደያዎቹ ስማቸውን እና ቀለማቸውን ይቀይራሉ። ያው ስማቸው ይቀይራል፣ ቀለማቸው ይቀይራሉ፣ ወይም ሌላ ስም ስራቸውን ይዘው ይቀጥላሉ። ስለዚህ በነዳጅ አቅርቦት ላይ ከፍተኛ መስተጓጎል ይፈጥራል ተብሎ አይታሰብም። ይሄ ጉዳይ ማለት ነው። ቶታል ስለወጣ ነዳጅ እጥረት ይገጥማል ምናምን የሚል ነገር አለ። ይሄ በጣም ግዙፍ የሆነ የረጅም ዓመት ልምድም ያካበተ በብዙ ባለሙያዎችም የተያዘ ካምፓኒ ነው። ዝውውር ሲያደርግ ወዲያውኑ መተካካቱ የሚቀርበው ማለት ሽያጩ ሙሉ ለሙሉ ተጠናቆ ርክክብ እስኪደረስ ድረስ አሁንም ማደያዎቹ በቶታል ስም ስራቸውን እየቀጠሉ እንደሚገኙም ነው መረጃን ያገኘ ነው። ውድ ቤተሰቦቻችን ቀዳሚ ያደረግነው መረጃ ይሄ ነው። ሌላው ወደ ባህር ማዶ የሰማነው የአሜሪካን የትራንስፖርት ደህንነት ባለስልጣን አንድ ቴስላ መኪና በድንገት ከመንገድ ወጥቶ ከመኖሪያ ቤት ጋር በመጋጨት የአንድ ሰው ሕይወት ካለፈ በኋላ ምርመራ ማድረግ መጀመሩን ተገልጿል። ቴስላ ላይ ማለት ነው። ባለፈው ሳምንት አርብ ላይ ነው በሀገሩ ሰዓት አቆጣጠር እንግዲህ ምሽት 2 ሰዓት በቴክሳስ ግዛት ውስጥ ነው ይሄ አደጋ የደረሰው። ቴስላ የአሜሪካ ብሔራዊ የመንገዶች ትራፊክ ደህንነት አስተዳደር ሰኞ ዕለት ምርመራውን በይፋ ጀምሯል። ቴስላ ላይ ማለት ነው። እንዲህ ናቸው አዳዲስ መኪናዎች ሲመጡ መኪናው ራሱን በቻለ የመንግስት ተቋም ምርመራ ይካሄድበታል። የቴክኒክ ምርመራ ማለት ነው። በቴስላ በተጋጨው ቤት ውስጥ የነበረችው አንዲት ሴት ከባድ ጉዳት ከደረሰባት በኋላ በአደጋው ምክንያት ሕይወቷ ማለፉን ፖሊስ አስታውቋል። እቺ ሴት እንግዲህ ቤት ውስጥ ቁጭ ብላ ነበረ። ቴስላ እንግዲህ በተቀመጠችበት ቤት ውስጥ ባለችበት ነው አደጋ ደርሶ ከፍተኛ ጉዳት ከደረሰባት በኋላ ሕይወቷ ማለፉን ፖሊስ ያስታወቀው። ፖሊስ ጨምሮ የመኪናውን ሹፌር በአደጋው ወቅት በአደገኛ እጽም ሆነ በአልኮል ተጽዕኖ ስር አልነበረም። አሽከርካሪው ለመርማሪዎች እንደተናገረው አደጋው የደረሰው መኪናው አውቶማቲክ ሆኖ በራሱ እየተሽከረከረ በነበረበት ጊዜ ነው ያለው። ይሄ በራሱ ጊዜ የሚያሽከረክረው መኪና ነው፣ በዛ ጊዜ ያለ ነው አደጋ የደረሰው ብሏል። የአሜሪካ መንገዶች ደህንነት አስተዳደር ቃል አቀባይ እንዳሳወቀው መስሪያ ቤቱ በአደጋው ላይ ልዩ ምርመራ ማካሄድ ጀምረዋል። የዓለማችን የመጀመሪያው አሜሪካዊ ትሪሊየነር ንብረት የሆነው የዘመናዊ መኪና አምራች ቴስላ ተወካይ መንግስት በተሽከርካሪው ላይ እያካሄደ ስላለው ምርመራ አስተያየት ቢጠየቅም ምላሽ አልሰጠም። የፖሊስ ሪፖርት እንደሚመለከተው ሞዴል 3 የተባለው ቴስላ መኪና አሽከርካሪው መኪናው ከቁጥጥር ውጪ ሆኖ ከመንገድ በመውጣት ከመኖሪያ ቤት ጋር በመጋጨቱ የሰው ሕይወት መጥፋቱን ተናግረዋል። ውድ ቤተሰቦቻችን በሀገር ውስጥና ከባህር ማዶ የሰማናቸውን መረጃዎች ይህን እንግዲህ ወደ እናንተ አድርሰናል። ክቡራን ቤተሰቦቻችን እስቲ ወደ ቀጣይ ደግሞ በጣም እንግዲህ ብዙ ጊዜ የመጸዳጃ ቤት ሲመጠጥ በጣም ብዙ መከራ ነው ያለው። አንዳንድ ጊዜ በጣም መጸዳጃ ቤቶቻችን ወደ ውስጥ በመግባታቸው ሜትር በመጥፋቱ የተነሳ ለሱ ልኬት በማጣቱ ወረፋ በመጠበቅ ሞልቶ በጣም ብዙ ችግሮች አሉና የፍሳሽ ማስወገጃ ቆሻሻ ቴክኖሎጂ በሰው ልጅ ላይ ጤናና አካባቢ ጥበቃ ላይ ከፍተኛ ለውጥ አምጥቷል። በጥንት ዘመን በጣም በሚገርማችሁ ሁኔታ ከዚህ ቀደም የመጸዳጃ ቤት ቆሻሻን በባልዲ
ይሄኛ ሀገር ላይም ነበረ። በነገራችን ላይ በጣም በባልዲ በሰው ጉልበት ነበረ መጸዳጃ ቤቶች የሚመጠጡት በባልዲ። ይሄ በጣም አድካሚና አጸያፊም ስራ ነበረ። ዛሬ ላይ ግን በከፍተኛ ቴክኖሎጂ የታገዘ ሽታን ሁሉ የሚቆጣጠር እና በደቂቃዎች ውስጥ በሺዎች የሚቆጠሩ ሊትር ቆሻሻዎችን የሚመጥ ግዙፍ ማሽነሪ ሆኗል። ይሄ ከትላንት ወዲያ በጣም አድካሚ የሆነ በጣም ቱቦን ለመጎተት ሽታው በዛ ስራ ላይ የተሰማሩ ሰዎች ለከፍተኛ ህመምም ለጤና ጉዳት የሚዳረጉበት ነበረ። እነዚህ መኪናዎች እንግዲህ በተለይ ለትላልቅ ከተሞች ለኢንዱስትሪዎችና ለትልልቅ የመኖሪያ መንደሮች የጽዳት ዋስትና ናቸው። በአሁን ሰዓት ላይ የዚህ የዓለማችን ግዙፉ ዘመናዊ መኪና ምንድን ነው ካላችሁ በዚህ ዘርፍ ላይ የዓለማችን ቁንጮ የሚባለው ኩባንያ ኮክስ ይባላል። KOKS የተባለ ግሩፕ ነው። በጣም ኮክስ ግሩፕ የመጸዳጃ መኪኖችን በመምጠት የሚታወቅ ግዙፍ የሆነ ግሩፕ ነው። ኮክስ ኢኮቫክ ወይም ኮክስ በመባል ነው የሚታወቀው። የሚመረትበት ሀገር ኔዘርላንድ ሀገር ላይ ነው። የመኪናው ብራንድ ከዚህ በተጨማሪም ደግሞ የጣሊያኑ ካፔሎቶ የሚባል ነው። ይሄ በጣም እነዚህ ጣሊያንና ኔዘርላንድ እነዚህን ቴክኖሎጂ ላይ በጣም እየተራቀቁ ያሉበት ነው። ብዙ ጊዜ ችግሩ ወደ ተለያዩ ያደጉ አገራቶች ላይ ብቻ አገልግሎት ላይ ስለሚሆን ነው እንጂ ያላደጉት አገራቶች ላይ ወደኛ ሀገር ላይ ይሄ ቴክኖሎጂ ቢገባ በጣም መልካም ነው። እንግዲህ እነዚህ በጣሊያንና በኔዘርላንድ ላይ ያሉት ግዙፍ የሆኑ ቴክኖሎጂ ናቸው፣ የመጸዳጃ ቤት የሚመጡት መኪኖች ማለት ነው። ሌላው የጀርመኑ ደግሞ ዌልድማን የተባለው በግዙፍነቱ ይታወቃል። ይሄ የጀርመኑ ደግሞ በጣም ግዙፍ ነው። በዚህ መኪኖች ላይ በአንድ ጊዜ እስከ 15000 ከ15000 እስከ 20000 ሊትርና ከዛ በላይ ቆሻሻን የመሸከም አቅም አለው። በጣም ግዙፍ ነው። ከ15000 እስከ 20000 ድረስ ሊትር። አንዳንድ ተሳቢ ደግሞ ያላቸው ሞዴሎች ደግሞ ከዚህ በላይ ይጭናሉ። የአሁኑ ዘመናዊ ቴክኖሎጂ የዚህ የመጸዳጃ ቤት የሚመጣው መኪኖችን አንዳንድ አስገራሚ የሆነ ቴክኖሎጂ አለው። የውሃ መልሶ ጥቅም ላይ መዋል ነው ያውለዋል። የውሃ መልሶ ጥቅም ላይ ማዋል ይህ ቴክኖሎጂ እንግዲህ የመጨረሻው ደረጃ ነው። መኪናውን የቆሻሻውን ማለት ሰገራውን ማለት ነው ፈሳሽ መጥቶ ወደ ውስጥ ካስገባ በኋላ ፈሳሹን እዛው መኪና ውስጥ በማጣራት ንጹህ ውሃ ይለያል። ያንን ውሃ ተጠቅሞ የቆሻሻውን የሽንት ቤት ቧንቧ በከፍተኛ ግፊት ያጥባል። ይህ መኪናው ለስራው የሚሆነውን ውሃ ፍለጋ እንዳይሄድ ያደርገዋል። እዚህ ጋር እንግዲህ ንጹህ የመጠጥ ውሃ አይደለም። በነገራችን ላይ ለመኪናው የሚያገለግለውን ውሃ ነው ራሱ ከመጸዳጃ ቤቱ ላይ መጦ ንጹህ ውሃ ለራሱ የሚጠቀመው ማለት ነው። ይሄ ሊኩዊድ ሪንግ ፓምፕ ድሮ ከሚጠቀሙባቸው ፓምፖች ይልቅ እጅግ ከፍተኛ ኃይል ያላቸውና ለረጅም ሰዓት ቢሰሩ የማይሞቁ ፓምፖች ናቸው። በጣም ወፍራም የሆኑ ቆሻሻዎች በቀላሉ ይመጣሉ ነው የሚለው። ሌላው በጣም አስገራሚ ደግሞ ቱቦ በሪሞት ኮንትሮል ነው። ራቅ ተብሎ ነው የሚመጠጠው። አሁን እዛ ጠጋ ብሎ እንትኑን መጎተት ወደ ውስጥ መክተት የለም። በሪሞት ኮንትሮል ጎማውን ይቆጣጠሩታል ማለት ነው። ይሄ እንግዲህ የርቀት መቆጣጠሪያው ሪሞት ኮንትሮል ኦፕሬተሩ ቆሻሻው ወደሚገኝበት ጉድጓድ ጠርዝ ድረስ መሄድ አያስፈልገውም። በሪሞት ኮንትሮል የመኪናውን ቧንቧ ወደ ፈለገበት አቅጣጫ ማዞርና መምጠጥ ይችላል። ቴክኖሎጂው እዚህ ላይ ደርሷል። በጣም አስገራሚ ነው። ስለዚህ እንግዲህ ለዛሬ ቴክኖሎጂውን ይሄን ነገርናችሁ።